አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የኤስፒ ፈርኒቸር ቤተሰቦች እነሆ እንግዲህ ዛሬም እንደተለመደው እነዚህ ጽድት ፍክት ያሉ በጣም የሚያምሩ ዘመናዊ የሆኑ አልጋዎችን ይዤላችሁ ከች ብያለሁ ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ሆኖ ቪዲዮውን ላይክ እያደረጋችሁ እንግዲህ ተከታተሉኝ። እንግዲህ እዚህ ጋር እንግዲህ እንደምትመለከቱት ሁለት አልጋ አለ። 2 ሜትር ከ50 አልጋ በጣም የሚያምር አልጋ አለ። ይሄ አልጋ እንደምትመለከቱት በዳይመንድ አልጋ በጣም የሚያምር እንደዚህ ድምቅ አድርገን ሰርተናል። እንግዲህ ይሄ ያው ማብራትና ማጥፋና ሶኬት ያለው ዘመናዊ የሆነ አልጋ ነው። እንደምትመለከቱት ይሄ እንዳለ በኤምዲኤፍ ነው የተሰራው ማለት ነው። ይሄ ተደብልብሎ እነዚህ ዲዛይኖች እነዚህ ጌጦች ማለት ነው በኤምዲኤፍ ነው እነዚህ ጽድት አድርገን ሰራናቸው ማለት ነው። በጣም የሚያምሩት እና ጽድት ፍክት ያለ ነው። ብዙ ረጅም ጊዜ መቆየት የሚችል ነው ማለት ነው። ይሄ ኤምዲኤፍ ስለሆነ ምንም ያው ከለሩ መፈለጋችሁበት መቀየር እንጂ ምንም የሚቀነስና የሚጨምርበት ነገር አያስፈልገውም ማለት ነው። ዘመናዊ ተደርጎ የተሰራ እዚህ ጋር እንዳያችሁት እቺ አምፖል መብሪያ ማጥፊያ ናት። እዚህ ጋር ደግሞ ቻርጅ መሰኪያ ቦታ አለው። ይሄ ቻርጅ መሰኪያ ነው። ያው ስልክ ለመሰካት እዚሁ አልጋ ላይ ጋደም ብሎ መሰካት ነው ማለት ነው። ስልካችሁን ቻርጅ መሰካት ቦታ መቀየር አይጠበቅባችሁም ማለት ነው። እና እንግዲህ ይሄ ደግሞ አንዱ አልጋ እንግዲህ ይሄ ባለ ዳይመንዱ የሚባለው አልጋ እንግዲህ ይሄ ነው። በጣም የሚያምረው እና አሪፍ አድርገን ነው የሰራ ነው። እና አብሮ ደግሞ ማች ተደርጎ የተሰራ ደግሞ እዚህ ጋር ቁም ሳጥን አለ። ቁም ሳጥን ባለ 5 ተከፋች ነው። እነዚህ ቁም ሳጥኖች በጣም ፏ ተደርጎ የተሰሩት እንግዲህ እነዚህ ወርቃማዎቹ አብሮ ማች ተደርጎ የተሰሩት እንደምትመለከቱት ይሄ ፓርቲሽን አላቸው። እነዚህ ይሄ ፓርቲሽን ነው። ይሄ ሁለቱ የሚከፈት ነው። ይሄ ሁለት ባንድ እንደዚህ ይከፈታል። ይሄ ማለት ነው ያው ሰፋፊ የሆነ ተላቅ ያለ ነገር ያው ልብስ ማስቀመጥ ይመቻል ማለት ነው። የተጠፈ ልብስ ለማስቀመጥ ይሆናል። ከላይ ያለው እንደዚህ ደግሞ ይሄ ኮምፎርት ማስቀመጫው ይሄ እንደዚህ ሁለቱም ባንድ ይከፈታል። ያው ትልቅ ነገር ለማስቀመጥ እንዲመች ተደርጎ የተሰራው ማለት ነው። እቺ ደግሞ መሀል ያለችው ለብቻው ናት። እቺ እንደዚሁ ከስር ያለችው እቻት እንደዚሁ እቺ ሱፍ መስቀያ ናት። እቺ ያን እንደምትመለከቱት እቺ ሱፍ መስቀያ ናት። ያው አነስ አድርገን ነው የሰራንላት። ከዛ የውስጥ የምስጥር ውስጥ መሳቢያ አላት። ያት ሁለት መሳቢያ አላት በውስጥ ማለት ነው። መሳቢያ ከውጭ የለውም። ከውጭ ሲታይ ያው ልሙጥ ነው የሚመስለው፣ ግን ከውስጥ ያው ድብቅ መሳቢያ አለው ማለት ነው። እንግዲህ እዚህ ጋርም ይሄም እንደዚህ ለሁለት ባንድ ይከፈታል። ይሄም በዚህ ጋር አለው። እንግዲህ በጣም ትልቅ ነው ማለት ነው። በጣም ትልቅ ነው። ይሄ ብዙ ማያዝ ይችላል ማለት ነው። እንግዲህ ተለቅ አድርገን ነው የሰራነው። እንደዚህ ሰፋ አድርገን ነው የሰራነው። ይሄ ደግሞ በጀርባ የምንጠቀመው ደግሞ ይሄ 06 የሚባለው ነው የምንጠቀመው። ስሱ አይደለም ማለት ነው። ከዚህ በፊት ስሱን ነበር የምንጠቀመው በድሮ ጊዜ ማለት ነው። አሁን ሳይሆን አሁን ግን በወፍራሙ ነው መጠቀም ያለነው። በጣም ጠንካራ ነው። ምንም ንቅንቅ አይልም ማለት ነው። ያው ጥንካሬው ወደር የለውም ማለት ነው። ጀርባው ምንም አያሳስብም። በመኪና ሲጫን ይሰበራል ብሎ መጨነቅ የለም ማለት ነው። እና ይሄ ጽድት አድርገው የተሰራው እንግዲህ ይሄን ይመስላል። ቁምሳጥንና አልጋው ይሄን ይመስላል። እንግዲህ እስኪ ወደዛኛው አልጋ ደግሞ ልሰጣችሁ። ያንኛውን አልጋ ደግሞ እንደዚህ ሰክቼበት አብርቼ አሳያችኋለሁ ማለት ነው። እዚህ ጋር ይሄ እዚህ ጋር አለ። አልሰራም መሰለኝ እና ይሄን ይመስላል እንግዲህ ያው ይሄ አልተሰካም ነበርና ነው። ይሄም እንደዚህ ሲሰካ እንደዚህ ይበራል ማለት ነው። ይሄም እንደቀደሙ ያው ቻርጅ መሰኪያ አለው። ሶኬትን ቻርጅ መሰኪያም ሁሉንም አለው ማለት ነው። አምፖል በራስ ፍላጎት ነው። አምፖል በፈለጋችሁበት አይነት አምፖል ማድረግ እንችላለን ማለት ነው። አምፖል ብዙ አይነት ነው አለው። እኛ አሁን ይሄን አይነት መርጠን ያደረግነው፣ ግን የተለያየ አይነት አምፖል አለ። በፈለጋችሁት አይነት አምፖል ማድረግ ይቻላል ማለት ነው። ይሄንኛው አልጋ እንግዲህ ደግሞ በጣም የሚያምረው እንግዲህ እንደምታዩት ከለሩ ራሱ በጣም ያምራል። በጣም ወላሂ ድምቅ ያለ አልጋ ነው። እንግዲህ ይሄ አልጋ ያው ከነጭ ከለር የበለጠ አሪፍ የሆነ ከለር ነው ማለት ነው። ይሄ ከለር ያው ቆሻሻ የሚችል ከለር ነው። በጣም ጽድት ያለ ነው እንደምትመለከቱት ማለት ነው። እና በዘመናዊ መልኩ ነው የተሰራው። ይሄም እንደምታዩት ኮሜዲኖቹ እንደዛ አሉ። ኮሜዲኖቹም እንደዚህ ከላይ መሳቢያና ከስር በር ተከፋች አለው እንደዚህ። ከዛ ሲቀጥል ደግሞ ይሄ ፖክስ ያለው ይሄን ትንሽ ላይ የሚያደርገው ፖክስ አለው ማለት ነው። ይሄ በፖክሱ ጋር የተሰራው። ይሄ ፖክሱ ደግሞ ተንቀሳቃሽ ነው። እንደዚህ ያው ከዚህ ጋር የተያያዘ ሳይሆን ይሄ በተንቀሳቃሽ ነው የተሰራው ፖክሱ። ይሄ ለብቻ መንቀሳቀስ ይችላል ፖክሱ ማለት ነው። ይሄ እንደዚህ መሆን ይችላል፣ ለብቻ መቀመጥ ይችላል። ከዛ በኋላ ባስፈለገበት ሰዓት ደግሞ እንደዚህ ተጠግቶ መቀመጥ ይችላል ማለት ነው። ከዛ ፖክሱ እዚህ ጋር እንትን አለው በሮች አሉት እነዚህ
እነዚህ 3 በሮች አሉት እንደዚህ የሚከፈቱ የተለያዩ እቃዎችን ለማስቀመጫ ያገለግላል ማለት ነው። ሲፈልጉም እንደዛ አረፍ ይሉበታል ማለት ነው። እና ይሄ የተያዘው ከነ ፍራሹ ነው። ፍራሹ እዚህ ጋር እንደምትመለከቱት ኤክስትራ ቦንድ የሚባለውን ፍራሽ ነው ያው አርጉልኝ ብላ ያደረግን ማለት ነው። ይሄ እንደምትመለከቱት ይሄ ኦሪጂናል ፍራሽ ነው። ኤክስትራ ቦንድ ይባላል። ያው አርማው ይሄ ነው ማለት ነው። እና ከነ ፍራሹ ነው እንደዚህ ይሄን ታዘን ያው ልናደርስ የተዘጋጀ ነው ማለት ነው። እንግዲህ ደግሞ አብራ እዚህ ጋር ደግሞ ኮርነር ቡፌና ቲቪ ስታንድ አለች። እቺ ኮርነር ቡፌ ደግሞ ቻት ቀለል ያለች ኮርነር ቡፌ አለች። እንግዲህ ያው ጥግ በጣም ቦታ ሳትይዝ በጣም ብዙ እቃ ማዘን የምትችል ናት። እንግዲህ እንደምትመለከቷት ቦታ አትይዝም። ያው የሆነች ጥግ ላይ መስጠት ብቻ ነው የሚጠበቅባችሁ። ወይስ የሆነች ቦታ ላይ ያው እቃ የሚይዝላችሁ ነው ማለት ነው። ከስርም እንደዚህ ከስር ራሱ ትልቅ ናት። ብዙ እቃ ይዛል። ከላይም እንደዚህ ብርጭቆ ምናምን መደርደሪያም የቡፌ እቃ መደርደሪያም አላት ማለት ነው። እና ይሄን ይመስላል። ከዛ ደግሞ እዚች ጋር አለች ደግሞ እቺ ቲቪ ስታንድ አለች። ጽድት ላይ ቲቪ ስታንድ አለች። ያው ቀለል ስትታይ ቀለል ያለች ናት። ነገር ግን በጣም ትልቅ ቲቪ ስታንድ ነው ይሄ። እስከ 51 ኢንች ከዛ በላይ ማዝ የሚችለው ማለት ነው። ይሄ እስከ 52 ኢንች ማዝ የሚችል ቲቪ ስታንድ ነው። ሲታይ ያው ቀለል ተደርጎ የተሰራው በኖርማል ስታይል ነው የተሰራው፣ ግን በጣም አሪፍና ያምራል ማለት ነው። ቤት ከገባ በኋላ ነው ይሄ ውበቱ የሚታየው። በጣም ተለቅ ያለ ቲቪ ስታንድ ነው ማለት ነው። ትንሽ አይደለችም። እና እንግዲህ ለዛሬ ይዤላችሁ የቀረብኩት ይሄን ይመስላል። እንግዲህ እስከ እንትን እዚህ ጋር ደግሞ አንድ ቲቪ ስታንድ አለች። ረስቻት ነበር አያችሁ። በዚህ በኩል ቲቪ ስታንድ አለች። በጣም የምታምር ቲቪ ስታንድ እቺ ማለት ነው። በጣም የምታምሮችም እንደምትመለከቱት ይሄ ተንቀሳቃሽ ነው። ይሄና ወደ በኩል ያለው ነው። ይሄ ተንቀሳቃሽ ነው። ቲቪው እዚህ መካከል ላይ ይቀመጣል። ሪሲቨር ማስቀመጫ እዚህ ጋር አለ። እዚህ መሳቢያ ምናምን አላት። በጣም ጽድት ያለ ነው። እቺ ደግሞ ፍላወር ምናምን ነገር ማስቀመጫ ነው። አበባ ነገሮች ማስቀመጫ ነው የምታገለግለው እቺ። እቺም እንደዚሁ እና አፏ ጽድት ያለ ነው ማለት ነው። እንግዲህ እንደዚህ አይነት እቃ ምናምን ማዘዝ በምትፈልጉበት ሰዓት አናግሩን። የትም ቦታ ማድረስ እንችላለን። አድራሻችን ወሎ ኬሚሴ ነው። አድራሻችን ብዙ ጊዜ ያው ተናግረናል። አሁንም ልንገራችሁ ብዬ ነው። አድራሻችን ወሎ ኬሚሴ ነው። ነገር ግን የትም ቦታ ቢሆን ማድረስ እንችላለን። የትም ቦታ ቢሆን ምንም ችግር የለበትም። እኛ መኪና የሚሄድበት ሀገር ብቻ ይሁን እንጂ የትም ማድረስ እንችላለን። ምንም ችግር የለውም። እና እንግዲህ ለዛሬ ይዤላችሁ የቀረብኩት እቃ ይሄን ይመስላል። እስከ ቀጣይ ቪዲዮ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።